የኔ ልጅ ነው ስትል ለተቆጣጣሪው ትናገራለች። በዛ ሰዓትም ሰራተኞቹ ፊታቸው ይቀያየራል። ዲያናን ለማረጋጋትም በዚህ ሙዚየም ውስጥ ያሉ አካሎች በሙሉ ወደዚህ የሚመጡት በሕክምና ተረጋግጠውና ቤተሰቦቻቸው ፈርመውባቸው እንደሆነ ይነግሯታል። ዲያናም ይህ አካል ከ25 ዓመት በፊት ከጠፋው ከልጇ ጋር በብዙ ነገር ይመሳሰላል ስትል ትመልስለታለች። እሱ ግን በዚህ ጉዳይ በጭራሽ ሊረዳት እንደማይችልና እንድትረጋጋ ይነግራታል። ዲያና ግን ይበልጥ እየተቆጣች ስትመጣ ሙዚየም ውስጥ የነበሩ son's body on display in your museum. All of our specimens are ethically sourced from verified donors in Asia. They signed legal documents donating their bodies to science and ወደ ቦታው ይመጣል። ሰራተኛውም ለማናጀሩ ስለ ጉዳዩ በደንብ ያስረዳዋል። ማናጀሩም ተረጋግቶ ይህ ነገር ብዙ ጎብኚዎች ላይ ሊፈጠር ይችላል፣ የስሜት መለዋወጥ ነው ብሎ ዲያናን ሊያረጋጋት ቢሞክርም ዲያና በጭራሽ ትለዋለች። ማናጀሩም ይህ አካል ሲመጣ በቤተሰቦቹ ተፈርሞና ራሱ ተስማምቶ ያደረገው ነው ቢልም ዲያናም ልጇም ሆነ እሷ ይህንን ነገር እንዳላደረጉትና ልጇ በድንገት እንደጠፋ ትነግረዋለች። ማናጀሩ ዲያና በጭራሽ እንደማትመለስ ሲገባውም ከዚህ በኋላ ከበጠበጠች ጥበቃዎች እንደሚያስወጣት ይነግራታል። ዲያና ግን in October 1999, and that specimen has 4 unique ወረቀትም አሳየኝ ስትል ትጮኻለች። ማናጀሩን በመደናገጥ ወዲያውኑ ጥበቃዎችን ጠርቶ እያስገፈተረ ከቦታው ያባርራታል። ዲያናም ልጇ እንዳሻንጉሊት 25 ዓመታት ቆሞ የተጎበኘበትን ቤት እያየች ከልቧ ለቀሰች። በሙዚየም ውስጥ የተቀረጸው ቪዲዮም በሶሻል ሚዲያ ከወጣ በኋላ አብዛኛው ማህበረሰብ ዲያና አይምሮዋን አታ ነው በማለት ይዘባበትባት ነበር። ዲያና ግን ማንም ምንም ቢል የህግ ባለሙያ ቀጥራ የልጇን ሬሳ ማስመለስ እንዳለባት አመነች። ቤቷ ገብታም የልጇን የድሮ ፎቶዎችና ዕቃዎች ሰበሰበች። በህይወት ሳለ የታከመባቸውን ወረቀቶች በሙሉም ሰብስባ አዘጋጀች። አብዛኞቹ ፎቶዎች በሙዚየም ውስጥ የቆሙ አካል ማርከስ ስለመሆኑ ቁልጭ አድርገው የሚያሳዩ ናቸው። ታዲያ ትልቁ ችግር የነበረው ይህንን ኬስ ተቀብሎ ከሙዚየሙ ጋር የሚከራከር የህግ ባለሙያ ማግኘት ነበር። ዲያና የደወለችላቸው ብዙዎቹ የህግ ባለሙያዎች የአይምሮ ታማሚ ሆነሻል በማለት አርፈሽ ተቀመጭ እያሉ ስልክ ይዘጉባት ነበር። ዲያና ለረጅም ጊዜ የህግ ባለሙያዎችን ብትፈልግም ሁሉም ሊረዷት ፈቃደኛ አልነበሩም። በመጨረሻም ዲያና ወደ አንድ ስልክ ትደውላለች። ይህች ሴትም አንጌላ ብሮክ የተባለች ጠበቃ ነበረች። ጠበቃዋ ስለ ነገሩ ከሰማች በኋላ በእጅጉ በማዘን ልትረዳት ፈቃደኛ ሆነች። አንጌላም ሁሉንም ነገር አስረጅኝ በማለት ስለ ዲያና አሳዛኝ ታሪክ ሰማች። ሁሉም ስለ ማርከስ ያሉትን ማስረጃዎችም ከዲያና ተቀበለች። ማስረጃዎቹን በደንብ ካየች በኋላም አንጌላ ይህ ነገር እውነት ከሆነ በዚህ ውስጥ ፍትህ የምታገኘው አንቺ ብቻ ሳትሆኚ እስከዛሬ የጠፉ ሌሎች አካሎች ቤተሰቦችም ፍትህ ያገኛሉ ስትል ትነግራታለች። የህግ ባለሙያም ወዲያውኑ 48 ሰዓታት እንድትሰጣት